ምን ክፋት አለው? እኔ እንጃ። ክፋት የለውም እኮ ክፋት እኮ አይደለም። ግን መሆን አልችልም። ዱርዬ መሆን አልችልም። ጥሩ ነገር ነው መሆን አልችልም። ግን ለአንተ ዱርዬ ምንድን ነው? ለምሳሌ እኔ አሁን ዱርዬን በብዙ ነገር ነው የማየው። ለአንተ በምንድን ነው? በምን አይነት መልኩ ነው የምታየው ዱርዬ? ለአንተ ዱርዬ ማለት ምን ማለት ነው? ዱርዬ ብዙ ትርጉሞች አሉት። በመጥፎ አለ፣ በጥሩ አለ። ያንተን አመለካከት ብትነግረኝ ደስ ይለኛል። አቶ ሙራድ እናቱን የሚረዳ ይመች ያራል እየሄደች ችርስ ችርስ። ቴንክ ዩ። አዎ ዱርዬ ማለት ሰውን በቀላሉ የሚረዳ ሰውን የማያስከፋ በቃ ያራዳ ልጅ ምንም ሳይነገሩ ሰውን ለመረዳት የሚሞክር ሰው